ክርስቲያን ሆነክ ሙስሊሞችን መስበብ ብትፈልግ ወይ ደግሞ ከሙስሊሞች ጋር ስትከራከር የመጀመሪያ አጀንዳክ መጽሐፍ ቅዱስ መከራከሪያክ ሊሆንክ አይችልም። ምክንያቱም መጽሐፍ ቅዱስ ለቁርአን እውቅና አይሰጥም። መጽሐፍ ቅዱስ አጀንዳ አድርገህ የምትከራከረው መጽሐፍ ቅዱስን እውቅና ሊሰጥ የሚችል ነገር ሲሆን ነው። ስለዚህ ቁርአን የምትከራከረው ቁርአን በራሱ ስህተት ስለሆነ እርስ በራሱ እንደሚጣረስ በራሱ ነው የምትከራከረው። ለምሳሌ ቁርአን ስለ አይሁድ ነቢያት ያወራል። የአይሁድ ነቢያት የአምላክ ሰው መሆንን ያወራሉ። ቁርአን ግን በኋላ ተጽፎ ስለ አምላክ ሰው መሆን አያቅም፣ አምላክ እንደሚወለድ አያቅም፣ እግዚአብሔር አይወለድም ብሎም ያምናል። እስከ ዛሬ ያሉ አይሁድ ግን የአምላክ ሰው መሆንና አምላክ እንደሚወለድ ያውቃሉ። ስለዚህ ስለ አይሁድ ነቢያት ከአይሁድ በላይ ምስክር ሊሆናቸው አይችልም። ትናንት የተጻፈ ቁርአን ደግሞ ለአምላክ ምስክር አይሆንም። ስለዚህ የአይሁድ ነቢያትን አውቃለሁ ማለቱ ቁርአን በራሱ ስህተት ሆነ ማለት ነው። እና ቁርአን እርስ በርሱ ስለሚጣረስ በራሱ ነው እንጂ የምታፈርሰው መጽሐፍ ቅዱስ ቁርአንን ማፍረሻ አጀንዳ ሊሆንክ አይችልም። ነገር ግን ስትከራከሩ ሁሌ እነሱም ስለ መጽሐፍ ቅዱስ ይጠይቋችሁና እናንተ ደግሞ መጽሐፍ ቅዱስን ለማስረዳት ትቸገራላችሁ። ይህ እንዴት ይሆናል ጎበዝ? እርስ በርሳቸው የሚጣረሱ ነገሮች እኮ በቃ ተጣርሰዋል። እነዚህ አንደኛው ለአንደኛው ደጋፊ ሊሆን ስለማይችል በዛኛው ማፍረሽ አትችልም። የምጣረስ ነገር የምታፈርሰው በራሱ ነው። ስለዚህ ቁርአን ከራሱ ጋር የሚጣረስ ነገር ስለሆነ ስህተት መሆኑን በዚህ ነው የምትለየው።